ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ በኢትዮጵያ የመንፈሳዊ ታሪክ ውስጥ የተለየ ቦታ ያላቸው የትንቢት ተናጋሪውን ሼህ ሁሴን ጅብሪል ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ብልጽግና መጨረሻ የተናገሩትን ትንቢታዊ ግጥም ወደናን ለማድረስ እንወዳለን። እባክዎትን ቪዲዮውን እስከ መጨረሻው ይመልከቱ። አዲስ የሆነው እውነታውንም ታገኛላችሁ። ሼህ ሁሴን ጅብሪል በወሎ አካባቢ በአፈ ታሪክ በስፋት የሚታወቁ ሼህ ናቸው። የተወለዱት በወሎ ክፍለ ሀገር በወረይመኑ አውራጃ በባዙራ ምክትል በባሆች ቀበሌ ልዩ ስሙም በለሴዳ ተብሎ በሚጠራ ቦታ በ1811 ዓመተ ምህረት ገደማ እንደነበርና 1908 ዓመተ ምህረት በተወለዱ በ97 ዓመታቸው ማረፋቸው ይነገራል። የሼህ ሁሴን ጅብሪል የራሳቸው ትንቢቶች ይሁኑ አይሁኑ የራሱ የሆነ ጥናትና ምርምር የሚያስፈልገው ጉዳይ ቢሆንም ሼህ ሁሴን ጅብሪል ግን በትንቢታዊ ግጥሞቻቸው ከአፄ ዮሐንስ አራተኛ ጀምሮ እስከ ወታደራዊ ደርግ አገዛዝ መጨረሻ ምናልባትም አሁን እስካለንበት ኢህአዴግ ዘመን ድረስ ያለውን የኢትዮጵያ ታሪክ ቀድመው እንደተነበዩና በግጥም እንዳስቀመጡ በአፈ ታሪክ ይነገርላቸዋል። ቀጥሎም ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ብልጽግና መጨረሻ የተናገሩትንና የተተነበዩትን የሼህ ሁሴን ጅብሪል ቃላት በቅን ልብ እንድትመለከቱት ስንል በትህትና እንጠይቃለን። በፖለቲካ በህዝባዊ እንቅስቃሴና በመንፈሳዊ አይነት ትንቢቶች መካከል ምልክታዊ ተመሳሳይነት ማየት ይኖርብናል። ከምንም በፊት በትንቢት የተቀመጡ ቃላት ዛሬ በፊታችን እየተፈጸመ እንዳለ እንወቅ። ግጥሙም እንዲህ ሲል ይጀምራል። የወረሞ ጅራፍ አማራው ቲቀምስ እንቅፋት ሲመታው ህዝቡን ቢጨርስ ግብዣ ጠራ ህዝቡን እንዲንቀሳቀስ የወረሞን ትእዛዝ ህጉን እንድጥስ መንግስቱን ሊፋለምልህ ሊያስጨርስ የወገኑን ጥቃት ደሙን ሊመልስ በሰው አተር ዘሎ ደንበር ለሚጥስ ለኔ ብቻ ብሎ ጠቅሎ ለሚጎርስ አጥብቀህ ታገለው እንዳትመለስ ተፈለግከው ቦታ ስፍራ ስተምደርስ ባለስልጣን ቢሾም ህጉን ቢያሳድስ ብዙም አያራምድ የትም አያደርስ ሀገር አያሻሽል ችግር አይቀንስ ይህንን እያለ ያዘ መገስገስ እንዳትረሳው ቃሌን እንድታስታውሱ እውነቱን እናውራ ወሬያን አድበስብስ ህዝቡ ተሰልፎ ድምጡን ሲለግስ ሲሯሯጥ አየነው ሁሉም ለመንግስት ስልጣን የጠማቸው ያዛቸው ሱስ በምርጫ መስሏቸው ደም የሚመለስ ጉልበቱን ተመቶ ሸዋ ቢያነክስ ቀን እስቲ ያልፍ በሎ ትንሽ ቢታገስ ባፏ ያላመጠ ከንፈሩን ቢነክስ አልገመተም ነበር አጥሩ እንደሚጣስ ለሰው ይመስለዋል ደግና ለጋስ ሸዋ እንዳይገርማችሁ ቃል ኪዳን ብያፈርስ ፋኖ ይነሳና የህዝብ ብሶት ጎርሶ አገር ያረጋጋል የህዝብ ካባ ለብሶ ታየችኝ ያች ቀንኛ እኮ አንደርስ ህዝቡ ተደስቶ የልቡት ይደርስ የአባታቸውን ዙፋን የያሱን ዙፋን ወንበር ዋሽታ ሊበሉ ዳግም ሲወስዱ መንበር ይላል ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ብልጽግና መጨረሻ የተናገሩትንና የተተነበዩትን የሼህ ሁሴን ጅብሪል ቃላት በቅን ልብ እንድትመለከቱት ስንል በትህትና እንጠይቃለን። በፖለቲካ በህዝባዊ እንቅስቃሴና በመንፈሳዊ አይነት ትንቢቶች መካከል ምልክታዊ ተመሳሳይነት ማየት ይኖርብናል። ከምንም በፊት በትንቢት የተቀመጡ ቃላት ዛሬ በፊታችን እየተፈጸመ እንዳለ እንወቅ። ቪዲዮው ከተመቻችሁ አስተያየት ያስቀምጡ፣ እንዲሁም ሌሎች እንዲሰሙት ያጋሩ። አብራችሁን ስለነበሩ እናመሰግናለን።